ጥያቄ ነው የጠየቁ መልስልኝ በስርዓት። ወይኔ እጄ ብሩኬ ረፌ ምን ልታመጣ ነው? ባለክስ ሁሉንም ነው ነገራት። እኔ እንዳልመጣሁት አጠገብ እንዳልደረስኩ ንገራት። አስፈራርታችሁት ነው ምናምን እንዳትሄዱ ካሜራ ይዤ ነው የመጣሁት። ሁሉም ነገር ግልጽ ነው። ምንም የሚደባበቅ ነገር የለም። ሁሉንም እውነታ ንገራት። ሰላም ሰላም፣ እንዴት ናችሁ? እኔ የምላችሁት ይሄ ፍፄና ብሩክ የምትባሉት ሰዎች ማለት ነው። ግን መቼ ነው እንደ ወንድ በንግግር የምትተማመኑት ነው የኔ ጥያቄ። ማለት ሁሌም እንደደባደብኩ ሁሌም ማደባደብ ምንድን ነው ማለት? አንተ ሴት ነህ እንዴ? አልገባኝም እንዴ። አንድ ነገር ካላደረግ በትህትና አላደረኩም ብለህ በትክክል ማውራት ትችላለህ። ምን አመጣ ማደባደብ? ጀግና ነኝ ለማባል ነው። እዚህ ጋር አሉ እኮ ጋስት ላይ ቁጭ ብሎ ተዘፍስፎ የሚውሉት አሉ። እነኚህ ያው ጀግና እንዲልኩ ፈልጌ ነው። ትገርማለህ። ሁሌም እንዲያሽቀበጥክ ነው። ሁሌም አንድ ቀን እንደ ወንድ ቆፍጦን ብለህ በንግግር ነገሮችን ፈተህ አታውቅም። ድብድብ ነው የምትተማመነው። ወይዚው አረ ካንተ ሴት ይሻላል የሚለው ነው። ለዚህ እኮ ነው በዚያውን አንድን ቀን ወንድ ሆኜ አይቼ አላውቅም። ገባ? የምሮን ነው። አንድ ነገር ካላደረግ ውስጥ ካመና አርፌ መቀመጥ ትችላለህ አይደል እንዴ? ማለት ምናልባት ስሚ ያጠፋ ካልክ ካሜራ ላይ መጥተህ እኔ አላደረኩም ብለህ በድፍረት ታወራለህ እና ደግሞ ሄደህ ለሷ እውነቱን ትነግራለህ። አለቀ። ኤፍሬምን ማማታት ምናምን ድራማ ቢሆን ራሱ ይሄ በዚህ ልክ ላይ አትወረድ በእናትህ። ሲጀመሪን ወራዳ ነኝ። ገባ? ሰላም ሰላም፣ ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ። የመጣሁትም ያው እንዳያችሁት ዛሬ ቪዲዮ ላይ እውነቱ ወጥቷልና ከባድ ነው። ግን ያው ማለት እየተደረገ ያለው ነገሩ ድራማ እንደሆነ ታውቃላችሁ። የምር ነው፣ ድራማ ነው። ድራማው ግን ተበላሽቷል ማለት ነው። ድራማ የተበላሻ ቀን ልንገራችሁ፣ ዛሬ ሳይሆን ያኔ ባለፈው ሄሚ ፎቶ ይዛ ፎቶንም ይዤ ነው የምሄደው ብላ ፎቶ ስታወርድ ማለት ነው። ገባችሁ አይደል? ያኔ ነው ድራማ የተበላሸው። ድራማ ግን ተበላሽቷል። ስለዚህ ወደ ራሳችሁ ተመለሱ ማለት ነው። የምር ነው። ሲጀመር እኮ ምንምም አያስተምርም። ድራማም ራሱ አልተመቸንም። ምንም ደስ አይልም። ትምህርት ያለው ድራማ የምትሰሩ ምን ችግር አለ? እና እንደዛ ነው የምለው። ሌላ ደግሞ ምንድነው ብሩክ በዚህ ልክ ላይ ግን ያው ሰው ልጅን ንቀት ማሳየት አቆም በእናት። የምር ነው። ፍጹም ደግሞ አንተ የንክ ሴት ነገር ነው በእውነት ባገኝ ጭንቅላት ነበር የሚፈናከተክ። እግዚአብሔርን የንክ ሴት የምር ነው። ሀልጫ ነገር ነክ። እግዚአብሔርን እኔ ያስረግጬ ነው የምነግርህ። አሽቃባጭ እነ ወንዶን እንጂ ወንዶን አንተ ወራዳ ምንነት ጅልጥ ነህ አንተ በፈጣሪ ስም። በዚህ ልክ ግን እንጃ ወንድ ልጅ እንደ ሴት ልጅ ምላሳም ሆኖ አይቻላቅም። እኔ የምር ነው። በዚህ ልክ ወራዳ እንደውም ካላቅም ነበር። ክብረ ቢስ ምንም ድራማ ቢሆን ግን ክብራችሁን ዝቅ እያደረጋችሁ እንደሆነ ማወቅ አለባችሁ። እና የእውነተኛ ማንነት እየወጣ እንደሆነ ማወቅ አለብህ። ገባ? አንተ ይሄ ማነው እምቡር አትበል። ደግሞ የፍንጼ የምትባል አንተ ሴት ማለት ነው። አንተ ቀን እንደ ወንድ አተታ እኔ አይቼክም አላቅም። በጂው አሽቃባጭ ጅልጥ ክብረ ቢሶች ተረጋጋ እንጂ። ገባ? ተረጋጋ። ሰከን በል። በቴትናም እንደ ወንድ ለማውራት ሞክሩ። እናንተ ግን ሲጀመር ወንድም አይደላችሁም በጂው ሁላችሁም። ገባችሁ? እና አታሽቃብጥ ነው የምልህ። ገባ አይደለ? የምር ነው ማለት ሁላችሁም እያንዳንዳችሁ ወንድነታችሁን ሳይሆን እያሳያችሁ ያላችሁ ጅልጥነት ነው። ገባችሁ አይደለ? ክብረ ቢስነት እንዴ አይደብራችሁም? እንዴ እናንተ በፈጣሪ ስም አይደብራችሁም? ኧረ በስመ አብ ወልድ። እንዴ ሰው ልጅ በዚህ ልክ እኔ ሲወርድ ነው አይቼ አላቅም። እግዚአብሔርን እና ኤፍሬም ኤፋ ደግሞ ያው ያረከው ነገር ልክ አይደለም። የምር ነው። እዚህ ጋር ማለት እኔ ልክ ላልፍ አልችልም። ኦኬ ሄሚዬን ከቤት ማስወጣት ወይም እንደዛ ማለት አላቅሳ አዝና ማየት አልፈልግም ብለህ ከቤት ማስወጣት ልክ ነህ።
ግን እዚች ጋር ደግሞ ሰው አንድ ሰው ባላረገው ነገር የሆነ እንጃ። ኧረ በእናታችሁ እንደው በፈጠራችሁ ለዚች ትንጥዬ ልጅ አስቡላት። በሆነ ለምንድን ነው ግን ማታስቡላት? ጊዜው ማርና ክርስቶስ እንዴ! እሷም ደግሞ ሄምዬ አንቺ ማንተ ምክር ልመክርሽ ነው እንደ ሄት እግዚአብሔርን በቃ የሰውን ወሬም አትስሚ። ገባሽ? እና ደግሞ እሷን ደግሞ በዚህ ልክ ላይ ደግሞ ለማጣላት ሞክሩ እንዴ! ለምንድን ነው? ምን አርጋ ነው በፈጠራችሁ እንዴ? ለምንድን ነው ለሄሚ ማታዝኑላት? አታሳዝንም? እሺ እቺ ልጅ ኤፍሬም አንተስ ብትሆን እንዴት ነው አሁን? እኮ እሷ ሰው እኮ የሚወዳት ሰው እኮ በምን መከና የሆነ እንድትጠላ የሚፈልጉት ሰው አለ። ስለዚህ ሰውን ጥላት አታድርጉ። በቃ ገባችሁ አይደለ? እሷን በመጣ በሄደ ነገር ሁሉ እየተናገራች እና እዚህች ጋር ደግሞ እናንተ ነገር አሁን አንተ ሳይመሳል ተመጣ ብሩክ ተመጣ ማለት ለአንተ ብላ ደግሞ ሄዳ በጥፊ መጣች። እኔ አሁን የሚልክ አይደለችም እያልኩ አይደለም። ምክንያቱም አንድ ወንድሜ መጥቶ አሁን አንድ ወንድ ደብድቦኛል ያንቺ ፍቅረኛ ቢል እኔ ወንድ ፍቅረኛን ሄጄ ደብድበዋለሁ። ገባችሁ? የሚያረጋችሁ ነገር ልክ ነው። አሳምኗት ነው። በምን ታውቃለሽ ውሸት እንደሆነ? አሳምኗት ይሆናል። እኔም ደግሞ ወንድሜ እንዴት ነው ማላምነው? ወንድሜ እንደዚህ ብሎኝ እኔም አምነዋለሁ። እኔ ራሱ የሚያደርገው ነገር ነው። ገባችሁ? አሁን ሄምዬ የሆነ ተለማኝን በቃ እንድትለምን እንድታለቅስ ነው እያረጋችሁ ያለ። በቃ ተዋት በእናታችሁ እንዴ! ወንድም ላይ ይሄ አስበሃል አይደል? ያሰብኩ ነገር ሊክ ሆኖ ማለት ከዚህ ቤት ውጪ እኔ ጋር ነኝ ብሩክ እያደረገ ነገር ሊክ አይደለም ማለት ሄዴ ደግሞ ተደባደብኩ ብለ መጣ። አሁን ደግሞ ዛሬ አይ ብሩክ አይደለም የደባደበኝ። ለምንድን ነው ሰው እንዲጠላት የምታደርጉት? በእናታችሁ ለምን? አረ በፈጠራችሁ እንደው እያሰባችሁ አርጉ የምታደርጉት ነገር። ወዮ የምር እግዚአብሔርን በጣም ነው የሚደብረው። በፈጠራችሁ እኔ እንጀት ለትንዬ ጊዜ እስቲ ለማሳም ሞክሩ። ኦኬ ሁሌን የኔ እንጃ ተው እንጂ ኤፍሬም ተው እንዴ! በቃ ባደረኩ መንገድ መሄድ ነበረብክ። ድራማ ከሆነ በቃ ድራማችሁ እንደ እኔ ደስ አይልም። ድራማ ምንም ሄሚ የተሰበረሽ ማየት አንፈልግም። በቃ ቆፍጦን ብለሽ ሁሉ ነገር ማጋፈጥ አለብሽ። አይዳ ሙሽኪላ እንዴ! አይደብራችሁም እንዴ እናንተ? ደግሞ እዚች ጋር ያለ ክብረ ቢስ ይሄ ካንቺ ሲጀመር ይሄ ሰውዬ መራቅ ነው የሚፈልገው በትንሽ ነገር ማለት ነው። እኔን የሚወዱኝ ሰዎች እያራቁ ነው። እኔ ለሷ ብዬ በቃ ከዚህ በኋላ ይበቃኛል ምናምን እኝ ትላለች። እንደዚህ ብለ እኝ አርግት ያባት ያምላክ ወንድ ልጅ እኝ ሲባል እኝ ስለ አይደሰድም። ገባ? እስቲ አንዳንዴ ቆፍጦን ለመሆን ሞክር በእናትህ። አብሳላት እየወደደችኝ ነበር። እኔ የሚወደኝ ሰው ሁሉ ከኔ እንድርቅ እያራኩ ነው ምናምን እንዴ! ለምን ሄደ ሁሉን ጋር አትጠመጠምም? ለምን ሄደ ሁሉን ሴቶችን አታቅፊም? ታሽቃብጣለህ እንዴ አንተ? እያራኩ ነው ምናምን እንዴ! አረ በእናትህ ወደዛ አርጉልኝ በእናታችሁ እንዴ! አንደኛ ንግግራችሁ ዜሮ ናችሁ ሰዎች ናችሁ። እያንዳንዳችሁ ቲትና ያላችሁም ክብር የላችሁም። እርስ በራሳችሁ አትከባበሩ። ምንድነው ማሽቃባት በፈጣሪ ስም እንዴ? ብሩ እኮ የያዛችሁ ሰማይ ቤት አትሄዱም እኮ። ብሩ እኮ ያልቃል አይደል እንዴ? ክብር ግን ዝና ሆኖ ነው የሚኖረው። እኔ ሁሌም እንደሚያወራው ነገር ይሄ ነው። ወንድሞቹም አንተ ኤፋን ቢትሆን የሚታደርገው ነገሩ በትክክል አድርግ። ብሩክም ቢትሆን ንግግርክን አስተካክል። እኝካት ባያንተ 24 ሰዓት እንዴ እኛት በርባናት ወደዛ ሴት ነህ እንዴ አንተ? እንዴ ሴት አይደለም እንዴ? ይሄ ፍፄ ደግሞ አታሽቃብጥ ደግሞ አንተ የሆንክ የፉጋ ነገር ነው የምትመስለው አንቺ ቀንቀና የጭቃ ይቃ። እግዚአብሔርን በጣም ነው የምታስጠላው። ገባ? ንግግርክን አስተካክል። ጀዝባ እኔ ጀዝባ ወንድ አይመቸኝም። ባይዘው ገባችሁ? ጅልጦች እኔ ወንድ ልጅ በቃ ሽልጥልጥ ወንዶች እንዴት እንዲያስጠላኝ እግዚአብሔር። በቃ ድራማ ቢሆንም እስቲ ንግግራችሁን አስተካክሉ በፈጣሪ ስም። መናቆታት ነው ምንድነው? ማን አስሮ የለቀቀ? አንተ ደግሞ ከታሰርከበት ነው የተለቀቀው ይመስለኛል እኔ ሳስበው ማለት ነው። ፍጹም ማለት ነው አንተ እንከፍ። እኔ እንከፍ ወንድ አይመቸኝም። ሶሪ ገባ? እና ይሄ ድራማ ነው ብላችሁ የምትሰሩ ነገር ማፊ ድራማ አያችሁት። እና ብርሽ አሁን ላይ ያረጉ ያለው ድራማ ይሁን ውሸት ይሁን እውነት ይሁን አናውቅም፣ ግን የምር ነው በትክክለኛ መንገድ ይዞ ነው የሚሄዱት። አንድ ቀን የተሳሳተ ድራማ አይሰሩም። ግን እናንተ እኚህ ትላላችሁ። አረ የማትሰሩት ድራማ ምን እንደሰለን ሲጀመር አይሄድም። በእናታችሁ ተው። ኦኬ። እና ሄምዬ የኔ እናት አይዞሽ፣ እግዚአብሔር አለልሽ። ሰው ለማጣል ቢሞክርም ላንቺ እግዚአብሔር አለ። ገባሽ አይደለ? እና ሁሌም የሰውን ነገርም አትስሚ። ገባሽ? የሰውን ወሬም አትስሚ። የሰው ወሬ ህይወትን ያበላሻል እንጂ ማለት ይስተካከላል ብዬ አላስብም። የኔ እናት ይምር ነው። ብዙ ሰዎች ግን አንቺን ለመጣል እየሞከሩ ነው።
ቻናል ከፍተሽ መግቢያ መሰራት ያያቀተው ሰዎችን ሁሉ ቻናል ከፍተሽ የሰጣሽው ሰዎች ሁሉ አንቺ ላይ አፉ እየከፈተ ነው አሁን ላይ ገባሽ? በትንሽ ጥፋት እድሜ ልኩን ጥፋት እያጠፋ የሆነ ብሩክም አለ እንኳን አይደል እንዴ 2 አመት ሙሉ ጥፋት ያጠፋ ብሩክም አለ። ስለዚህ በአንድ ጥፋት ልትናገረው አትችሉም። እያንዳንዳችሁ ማንን ሰው ወንድሜ እንደዚህ ሆኖ ሲታዩ የሆነ ነገር ከነገራ እንደሚታምኑ እርግጠኛ መሆን አለባችሁ። ስለዚህ ሄሚ ጥፋተኛ ናት ማለት አትችሉም። ጥፋተኛ አይደለችም። ጥፋትም አላጠፋችም። ታንቀሽ ትሞቻለሽ። እያንዳንድሽ የነገርኩ ነው። ገባችሁ አይደለ? እርራ ተባሉ። ታንቃችሁ ሞቱ ድብን ብላችሁ ማለት ነው። ኦኬ እሷን ለመጣል ብትሞክሩም ማንኛውም ሰው እዚህ ጋር እንደዚህ ሆና ትቾክላለች። ምንም ማቾኮላት ልክ ናት እሷ። ኦኬ ልክ ናት። ምክንያቱም ወንድሟ ነው። ኦኬ ያ ነገር እኔንስ ቢደርስ እንደዚህ ምንድነው የምሆነው? ወንድሜ ላይ ቢደርስ ወንድሜ እንደዚህ ብሎ ብናገር ምንድነው የምሆነው? ነገ ወጣ ባትናገር ኖሮ ትናንትና ለምን ወንድሜ እንደዚህ ያረክ ብላ ባትናገር አይ ብሩክን ስለሚታጣ ፈርታ ነው እንደዚህ